ምን ሆነሽ ነው እንደዚህ በሀሳብ ትለጠልሽ? አይ ምንም በቃ ዝም ብዬ ነው። የምርሽን ነው? እሺ ከኔ መሳቢያ ውስጥ ዶክመንት አለ፣ እሱን ይዘሽልኝ። ምን ሆነሽ ነው? ዶክመንት የለም። ይበቃል። ያ የውሻለች እዚህ መጥቶ ነበር። ናርዲት ሞት አለቁ እንደ እሺ፣ ቆይና መጀመሪያ ተረጋጋና እናውራው። ቁጭ በል እስኪ። ደግሞ እንዴት ሊገባ ይችላል? በልቅራቃል አንድ ሰውዬ ነው ለቀስተኛ መስሎ መጥቶ ቆሎ ለመጣ ስገባ ይኸውልሽ፣ ሰላም እሱ እስኪረጋጋ ድረስ አንቺ ውጭ ጠብቂ። እኔ እኮ አውቄ አይደለም እውነት። አዎ ይገባኛል፣ ግን በቃ አሁን ያልኩሽን አድርጊ። እዚህ ተረጋጋ እና መፍትሄ መፈለግ ነው ያለብን። የናርዲ ጓደኛ ደግሞ ያልኩ እሷ ናት። ፋይሉን ማየት አለብኝ። ተዋቴው አንተ ዝርክርክ ስለሆንክ እኔ ጋር አስቀምጬው ነው። ለዛ ነው ያ የውሻ ልጅ አላገኘው። የውሻ ልጅ ደወለ። ተወቀኝ እንዳታነሰው። አንተ የውሻ ልጅ እናት ወድ ብትገባ ታመልጠኝ ታገኛለሽ። አለቀ ደደብ። ይቅርታ እኔ መርዳት ከቻልኩ አንድ ነገር ላግዛችሁ። ማለት እዚያ እኔ በኮምፒውተር ሳይንስ እና አይቲ የተመረኩት እና መርዳት ከቻልኩ ላግዛችሁ። ማለትማ ምንም ሳትሆኝ እንዲህ ልታወሪኝ አትችይም። ይኸውልሽ ቲጂ አደራ ሚስጥር ነው፣ ለማንም እንዳትናገሪ። አታስቢ፣ ይልቁንስ አሁን የተፈጠረው ነገር ንገሪ። ይኸውልሽ ቲጂ ኦዚ ከአባቱ የወረሰው አንድ ፋይል አለ እና እሱን ፋይል ኦዚና ኦዚ ብቻ ናቸው የሚያውቁት እና ባለፈው ምንም ባልጠበቁት መልኩ የሆነ ሰውዬ መጥቶ አፍኖ ፋይሉን ወሰደ እና ሰላም፣ አንቺ ሰላም ምን ሆነሻል? አይ ብቻ ኦዚ በጣም ተናዷል። እኔ ምን እንደማደርግ አላውቅም፣ ጭንቅ ብሎኛል። አይዞሽ ጓደኛዬ፣ ማድረግ ያለብን ሁሉ እናደርጋለን። ምንም ነገር እናታስብ። አመሰግናለሁ ጓደኛዬ። መስቲ መስቲ አቤት። ምን ሆነሽ ነው? የተፈጠረ ችግር አለን? ከቅድም ጀምሮ በሀሳብ እየተዋጥሽ እኮ ነው። ወይስ እኛ የማናውቀው የተፈጠረ ነገር አለ? አረ ምንም የለም። እና ምን ሆነሽ ነው በሀሳብ እየተዋጥሽ? ይኸውላችሁ ሁላችሁ ማጽኖት ሰጣችሁ እንድታዳምጡኝ እፈልጋለሁ። እኔ በማላውቀው ነገር ድብቆሽ መጮት አልፈልግም። የኦዚያን እህት መሞት፣ የቤቲ መታገት፣ እኔ ለዚህ ሚሽን ያለኝ ነገር ምንድነው እንድታስረዱኝ እፈልጋለሁ። ይኸውላችሁ እናንተ ማለት የኔ ተቀጣሪ ናችሁ። ስራውን ካልፈለጋችሁ ትታችሁ መውጣት ትችላላችሁ። በማገባችሁ ውስጥ የምገቡ ከሆነ አባባ ይሞት ነው የምላችሁ። የዛ የወመኔ የኦዚያን እህት እጣ ፋንታ ነው ደርስባችሁ። ይሄን እያወቃችሁ ምንድነው የትንሽ በተነካ ቁጥር እንደ አራስ ነብር ዝቅ የሚያደርገው? እኔማ መስቴ አይደለም እውነቱ ላይ ይደርስበታል። ኦዚ እኔ ግን አንድ ጥርጣሬ አለኝ። ምንድን ነው? ይኸውልህ ኦዚ ከእኛና ከአንተ የተደበቀ በአባትና በገዳዮቹ መካከል የሆነ ሚስጥር እንዳለ ነው የሚሰማው። ማለትማ ኦዚ ያለ ምንም ምክንያት ይህንን ያለ እርምጃ ሊራመዱ አይችልም። ስለዚህ ወደኋላ መለስ ብለህ ያለውን ነገር ማጣራት ይኖርብናል። አይ ሳላስበው የቀረው ይመስላል። ግን ምንም አይነት መረጃ ላገኝ አልቻልኩም።
ወንድም ይጠብቀኝ። ሌላ ጊዜ በሰፊው መልካም ሰላም ነው።